ሙሳካው ሶስ ስጋና ሽንኩርቱን አንድ ላይ መታወስ እስከሚመጥ ድረስ ዘይት ሳንጨምር አበስላለን። እንደምንሰራው መጠን ከሽንኩርቱ ጋር እንደስሎ ውሃው መምጠጥ አለበት። ውስጡ ደም ስላለው ሙሳካ የሚሰራው ተጠበሰ ድንችና በበርጃን ስለብሽ ያዘጋጅቻለሁ። ፈረንጅ ስንሰራ ቆንጆ ቅመም ያስፈልገናል። ሮያል ስፓይሲ እነዚህ ቅመሞች ኬሪ ፓውደር፣ የዳቦ ቅመም፣ ቱርመሪክ ፓውደር፣ እንግዲህ እርድ፣ ፓፕሪካ ሁሉም ምግቦች ላይ የሚገባ ነው። ቆንጆ ጣዕም እንዲኖረው ያ ሾርማ ስፓይሲ፣ ቺክን ማሳላ፣ ብሪያኒ ማሳላ፣ ሚት ማሳላ እነዚህ ሁሉ እንግዲህ ከሮያል ስፓይሲ ያዘዝኳቸው ቅመሞች ናቸው። የጨመርን ነው የምንሰራው። አሁን ሲመጥ ዘይት እናረጋለን። የሚባልን ያህል ዘይት እንጠብሰዋለን። የሚበቃንን ያህል ሳልሳ እንጠብሰዋለን። ቆንጆ ቴስት እንዲኖረው ያልተፈጨ ቀረፋ እናረጋለን። ወራ ጋራ ፈለጋችሁ ሮያል ስፓይሲ ያለ ፓፕሪካ እናረግበታለን። ቆንጆ ቴስት እንዲኖረው አራት ፍሬ የሚሆን የተፈጨ ቲማቲም፣ ነጭ ሽንኩርት ይሄንን የሚያህል ማጂ፣ ቆንጆ በርበሬ፣ ቲማቲሙና ስጋው እንዲበስል ለአንድ ለ2 ደቂቃ ይበስለዋለን። ጦስኝ ይበቃውን ያህል ደግሞ ጫው ከቀመስን በኋላ ትንሽ ሶስ ሊኖረው ይገባል። ደረቅ መሆን የለበትም። ይሄን አውጥተን ቤሻሜል እንሰራለን። በገበታ ቂቤ 2 ማንኪያ የሚሆን ዘይት ሙሉ ለሙሉ በገበታ ቂቤ ማድረግ ትችላላችሁ። የቤሻሜል ግዴታ የገበታ ቂቤ መሆን አለበት። ከዘይት ጋር ቀልቀል ማድረግ ትችላላችሁ። 4 ሾርባ ማንኪያ የሚሆን ዱቄት ይዘው ማነስ የለበትም። ቂቤ ካነሰው ቤሻሜላችን አይጣፍጥም። ትንሽ እንደዚህ ለሰስ ባለ እሳት ሲንተከተክ ሽታ ሲወጣ ግማሽ ሊትር የሚሆን ወተት እየጨመረን እናማስለዋለን። እዚህ ወፈር ሲል እጨፍ ከውዝ እናደርግበታለን። እንደ የተከተፈ ሞዞሬላ ቺዝ እየማሟል ቤሻሜል ስትሰሩ ግዴታ የተፈጨ ገውዝ ማድረግ አለባችሁ። ፓትራ የተጠበሰ ድንችን በበርጃን አለኝ። ዘይት ማትወዱ መጥበስ ማትፈልጉ በርጃኑ ውሃው ከወጣ በኋላ ኦይል እየቀባችሁ ኦቭን ውስጥ አስገብታችሁ ማብሰል ትችላላችሁ። እንደረደረው ድንቹን ነው ከስር አጋሩን እናወጣለን። በጣም ዘይት ከበዛበት ቤሻሜል ስላለው ለመብላት ከብዳል። ከዛ የተጠበሰው እንደ በርጃን እንደረድረዋለን። ብዙ አይነት አሰራር አለው። የደበርጃን ሱስ የሚያስይዝ ምግብ ነው። ወደ በርጃን መወደው ታውቃላችሁ። ብዙ አይነት መልኩ ደግሞ መስራት እንችላለን። ኮሜንት ሴክሽን ላይ ግን ሙሳካ ትሪሊ ስለተባለ መጨረሻ ላይ ነው ቤሻሜሉ የምናደርገው። ስጎን ካረግን በኋላ ሞዞሬላ ቺዝ ቤሻሜሉን ከማድረጋችን በፊት ኦቨን ሲገባ ቆንጆ ከለር ሮል። አሁን ኦቨናችንን በ180 ዲግሪ ለ25 ደቂቃ ለማች ብቻ ነው የለኮስኩት። መጨረሻውን 5 ደቂቃ ከላይ ለኩሳለሁ። አላርጋ የፈረንጅ ምግቦች ሲሰሩ ግዴታ ቆንጆ ቅመም ያስፈልጋቸዋል። ደግሞ ሮያል ስፓይሲ የፈረንጅ አረብ ምግብ የሚያስፈልጉ ቅመሞች ከሮያል ስፓይሲ ታገኛላችሁ። ስራቸውን ሽን ላይ ያስቀምጣለሁ። አካውንታቸውን ሜንሽን አደርግላችኋለሁ። ወይ ቀጥታ መተው እዚህ ተፈጭተው ይታቸውን እንደጠበቀ ተሰሩ ናቸው። አሪፍ ዋጋ በት ቦታ ዴሊቨሪ ካሉ የትም እንዳትሄዱ አብረን ነው የምንቀምሰው። ቤሻሜሉ ቀዳ ሲል ይበቃዋል። ኢንሻአላህ እስከሚቀዘቅዝ እንጠብቅ። ለሽታው ምንም አላላችሁ።